አዶናይ ግራ ገባው፣ ጨነቀው፣ ተጨነቀ፣ ደጋግሞ አቀፈው። አይኖቹ እንባ ቀረሩ። እንባ ሁልጊዜም የያዘን መግለጫ አይደለም። አንዳንድ እንባዎች ከቃላት በላይ ሆኑ በልብ ውስጥ የተቀመጡ ጥልቅ ውለታዎችን፣ ፍቅሮችና ትውስታዎችን የሚተርኩ አምባሳደሮች ናቸው። ታዋቂውና ተጽዕኖ ፈጣሪው ዲላን በኢትዮጵያ ምድር ለአንድ ሳምንት ያደረገውን ታሪካዊ ግንኙነት አጠናቆ ሲሸኝ ወደ ቡቡ አዶናይ አይኖቹ በእንባ ተሞልተው ታዩ። እነዚህም ሁለት ወጣቶች በዚህ ሰዓት የተመለከተ ሰው በቅርብ የተዋወቁ ጓደኞች ሳይሆኑ ከልጅነት እስከ እውቀት በአንዲት እናት ጎሻም በአንድ ማዕድ ላይ ያደጉ የአንዲት እናት ልጆች እንጂ ሌላ ሌላቸው አይችልም። ይህ ፍቅር የንጹህ ወዳጅነትና የኢትዮጵያዊነት መስተንግዶ የመጨረሻ ማተም ነበር። ዲላን ወደ ኢትዮጵያ ሲመጣ እንደ እንግዳ አልነበረም። ገና የአዲስ አበባን አየር ሲተነፍስ በፊቱ ላይ ይነበብ የነበረው የነጻነትና ፈገግታም ወደ ራሱ ወደ ተወለደበትና ወዳደገበት መንደር የተመለሰ ያህል ነበር። የጎዳናው ሲቦርቅ ከሰዎች ጋር ያለምንም መሸማቅ ሲተቃቀፍና የኢትዮጵያን ውበት ሲጋራ ምድሪቱ የሰጠችውን ፍጹም ሰላም በግልጽ ይታይ ነበር። ዲላን በዚህ ምድር ላይ ባዕድ አልነበረም። ይልቁንም የራሱን ማንነት የራሱን የጥቁር ሕዝብ ኩራትና እውነተኛውን የአፍሪካዊነት ነጻነት ያገኘበት ሳምንት ነበር። በሄደበት ስፍራ ሁሉ የታየው የዲላን ያለምንም ገደብ የመቦረቅና የመደሰት ስሜት የኢትዮጵያ ምድር ለማንኛውም የውጭ ዜጋ ያላትን ማራኪና ሰላማዊ ኦራ በተግባር ያሳየ ነበር። ከዚህ ሁሉ ጀርባ ግን የአንድ ድንቅ ሰው አርቆ አሳቢነት ትልቅ ልብ ነበር። እሱም አዶናይ ነው። አዶናይ በዚህ አንድ ሳምንት ውስጥ ያሳየው ደግነትና እንክብካቤ እውነተኛው የኢትዮጵያዊነት መገለጫ ነው። እሱን አምኖ ክፉ ደጉን ሳይል ወደ ሀገሩ የመጣውን ወዳጁን ለማስደሰት አዶናይ ከራሱ በላይ ተጨንቋል። የዲላን ሰላም፣ የዲላን ምቾትና የዲላን ደስታም የአዶናይ ቀዳሚ ተግባር ነበሩ። በቃል ብቻ ሳይሆን በተግባር በየደቂቃው የሚያሳየው አሳቢነት የወዳጅነትን ትርጉም ከፍ አድርጎታል። አዶናይ ለዲላን ጓደኛ ብቻ አልነበረም፣ መንገድ መሪ፣ ጠባቂ፣ እውነተኛ ወንድም ጭምር ሆኖ ነው የቆመው። ይህ የዲላን ጉብኝት ሌላም ትልቅ ምስክርነትን ይዟል። ኢትዮጵያ ዛሬ የጀመረችውን የለውጥና የእድገት ጉዞ አዲስ አበባ የለበሰችውን የውበትና የሰላም ካባ ለዓለም ያሳየበት አጋጣሚ ነበር። ኢትዮጵያ ለማንኛውም የውጭ ዜጋ ገና መሬቷን ስትረግጥ የእንግዳነት ስሜት ሳይሆን የሁለተኛ እናትነት ሀገር ስሜት እንደምትሰጥ ይህ ጉብኝት በድጋሚ አረጋግጧል። ማንም ይሁን ማን ከየትም ይምጣ ከየት የኢትዮጵያ አፈር ፍቅር እንጂ ባዕድነትን አያውቅም። ዲላን የሄደው ይህንን የእናትነት ፍቅር በልቡ ሰንቆ ነው። እውነትም ድንቅና የማይረሳ ሳምንት ነበር። ለመሆኑ ለእናንተ ይህ የዲላንና የአዶናይ ቆይታ እንዴት ነበር? ሀሳባችሁን በኮሜንት አጋሩ። ለቤቱ አዲስ ከሆናችሁ ፎሎ ማድረጋችሁን እንዳትረሱ። መልካም ቀን።